ይሄን ቪው እንግዲህ ከኪችን አይደለም አንዳንድ ሪል ስቴቶች ላይ ከሳሎን ላይ ማግኘት ይከብዳል። እንደዚህ ሰፊ ኪችን ያለው ቤት 208 ካሬ ላይ ያረፈ በመሃል ሜክሲኮ ሰንጋተራ ፊት ለፊት ላይ ይዘንላችሁ መተናል። ይሄ የምትመለከቱት የሰራተኛ መኝታ ቤት ነው። አሁን ደግሞ ወደ ሳሎን ስንሄድ በጣም ሰፊና የሚያምር የከተማ እይታ የያዘ ቤት ሲሆን ይሄኛው 208 ካሬውን በክሎዝድ ኪችን አማራጭ የምናገኘው ይሆናል። ወደ ማስተር ቤድሩሙ ደግሞ ስንሄድ እንደዚህ ጋር የምታዩት ሰፊ ኮሊደር ያለው ቤት ነው። ማስተር ቤድሩ ደግሞ እንደዚህ ሰፊ ተደርጎ የተሰራና አብዛኛዎቹን የፊኒሽንግ ማቴሪያሎች እንደምታያቸው ኢምፖርት በተደረጉ እቃዎች የተሰራ ነው። ይሄ ማስተር ቤድሩም ደግሞ በተጨማሪ የጧት ፀሐይ የሚያገኝ ይሆናል። እዚህ ጋር እንደምታዩት በጣም ሰፊ የሆኑ ክሎዜት ኤሪያውንም በጣም ሰፊ ነው እንደምታዩት። ብዙ ጊዜ ደንበኞቻችን ሲመጡ ደግሞ እነዚህ ከቱርክና ከጀርመን ያስመጣናቸውን የፊኒሽንግ ማቴሪያሎች አይተው በጣም ወደዋቸው ነው የሚሄዱት። እንግዲህ ወደ ሽንት ቤቱ መጥቼ ሳሳያችሁ በጣም በሚያምር ፊኒሽንግ ማቴሪያል የተሰራ ነው። እዚህ ጋር እንደምታዩት ይሄ አሁን ከጀርመን የመጣ ፊኒሽንግ ማቴሪያል ነው። እዚህ ጋር ደግሞ ሻወር ቦክስ ገጥመን የምናስረክባቸው ይሆናል። ይሄ እንግዲህ ጊዜያችንን ወስደን በሚያምር ፊኒሽንግ ማቴሪያል የሰራ ነው ቤት ነው። እዚህ ጋር ደግሞ ባልከኒውን ስታዩት ጧት ጧት ተነስታችሁ ፀሐይ መሞቅ ብፈልጉ እንደዚህ ሰፊ ባልከኒ ያለው ነው። እንዳልኳችሁ ደግሞ በባንኮች የተከበበ ስለሆነ በጣም የሚያምር የከተማ እይታ ለምትወዱ ሰዎች ተመራጭ የሆነ ቤት ነው። በተጨማሪ ደግሞ እዚህ ጋር የጸሎት ክፍል ወይም ደግሞ እንደ ስቶር አድርጋችሁ መጠቀም የምትችሉበት ስፔስ አለን። እዚህ ጋር ሲመጡ ደግሞ አንደኛው የልጆች መኝታ ቤት ይሆናል። ይሄ መካከለኛ ሳይዝ ያለው መኝታችን ነው። ለልጆች በጣም ምቹ የሆነ ነው። ከዚህ በለጥ የሚለው መኝታ ቤታችንና ሶስተኛው መኝታ ቤታችን ስንመጣ እንደምታዩት ይሄ በጣም ሰፊ የሆነ መኝታ ቤት ነው። የራሱ ባዝሩም አለው። ህንፃው ደግሞ በተጨማሪ የልጆች መጫወቻ፣ ሰፊ የሰርግና የድግስ አዳራሽ፣ የከርሰ ምድር ውሃ፣ በፍሎር 4 ሊፍቶችን የያዘ ባካፕ ጀነሬተር፣ ብቻ ምን አለፋችሁ ሁሉንም የምፈልጉትን አሜኒቲዎች ያሟላ ቤት ነው። ይሄን ቤት ከወደዳችሁት እንግዲህ ለዚህ ቤት መክፈል የሚጠበቅባችሁ በ20 ዓመት ውስጥ 35 ሚሊዮን 300 ሺህ ብር ነው። አሁን ያልኳችሁ እንግዲህ 50%ቱ በባንክ ብድር ተመቻችቶላችሁ መክፈል የምትችሉት ነው። አሁን ላይ 8 ሚሊዮን 800 ሺህ ብር 25% ቅድመ ክፍያ ነው የሚጠበቅባችሁ። ተጨማሪ 8 ሚሊዮን 800 ሺህ ብር ደግሞ እስከ 6 ወር ጊዜ ውስጥ መክፈል ይችላሉ። ቀሪውን 50% የ20 ዓመት የባንክ ብድር አላቸው ማለት ነው። ለበለጠ መረጃና ሳይቱን ለመጎብኘት ይደውሉልን።